ምን ነው ትምህርት ከበደህ እንዴ? አይ ምን ነው ታዲያ ፊት ጭዋለ? እስካሁን እንደ አፍራህ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ የትዝ የሚል አይኖቿና ከንፈሮቿና እንጂ አፍራህ የሚለው ቃል የማይገልጻት ውብ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት በሬት ጠቅልላ ካሰረችው ስትፈታው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ። አቤት አቤት አቤት! ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራን ፀጉር ይመስለኝ ነበር። እጆቿ፣ እግሯ፣ ኧረ የአፍራ ቁንጅና በመቶ ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆች ሀገር ሲባል አፍራ ትዝ ትለኝና ሀቅ ነው እላለሁ። እንዲያውም ወሎ አፍራን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጥቦ የሚደርስ አይመስለኝም። ታዲያ አሁን ሁሉ ቁንጅና ይዘው 7ኛ እና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄ ጉድ ችለን መማራችን ታምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥለው ነው እኮ ያሰማሩኝ። ዳኛቸውን ባል ሌላ ክላስ የሚማር ጓደኛችን ልክ የረፍት ሰዓት ሲደወል እንቅፋት እስኪደፋው የሮጠኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራ ያለችበት ክላስ አንድ ቀን ብማር አንጎሌ ከፈት ነበር። ከመቶ ነው ማመጣው ነበር። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ ቱሪስት። በኢትዮጵያ ብቻ፣ በደሴ ብቻ፣ በቆጨራ ትምህርት ቤት ብቻ በ7ኛ ሺህ ብቻ ክፍል የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት አለው አፍራ እነዚያን አይኖቿን እንዴት ታሳርፍብን። ልባችን ከቅቤ የተሰራች መስል ቅልጥ። ደሞ አይኖቿ ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራ አፍሮ አፍራ 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 ሳር ቅጠሉ አፍራ አፍራ እንዳለ። ታዲያ ሳጋ ማውራቱ ለመቀራረቡ ማይጥር ማን ነው? አፍራ ወይንሸትና ሰዓዳ አንድ ወንበር ላይ ነው የሚቀመጡት። እውነቱን ለመናገር አፍራን አይቼ ዳርና ዳር የተቀመጡ ወይንሸትና ሰዓዳን ስመለከት የምር ሰው አይመስልኝም። ይቅር ይበለኝ።